ታሪኩ የሚጀምረው አይደን የተባለ ሰው በአፓርታማ ውስጥ ከተኛበት ሲነቃ እያስመለከተን ነው። አይደን እንደ ማንኛውም ቀን ጠዋት ከእንቅልፉ ተነስቶ መደበኛ ስራዎቹን ለማከናወን መዘጋጀት ይጀምራል። ነገር ግን ቴሌቪዥኑን ሲከፍተው ሁሉም ነገር ትክክል አለመሆኑን ይረዳል። እያንዳንዱም የቴሌቪዥን ጣቢያዎች የአስቸኳይ ጊዜ አዋጅ እያስተላለፉ ነበር። ከቤቱ ውጪም ከፍተኛ ትርምስ እየተፈጠረ ነው። አይደን በአቅራቢያው የሚገኝ አንድ ህንፃ ላይ ሄሊኮፕተር በድንገት ተከስክሶ ሲወድቅ ይመለከታል። በዚህም ግራ ተጋብቶ እያለ ጎረቤቱ ብራደን በድንገት ወደ አፓርታማው ዘልቆ ይገባል። ብራደንም በከፍተኛ ድንጋጤ ውስጥ ሆኖ የሚደበቅበት ቦታ እንደሚፈልግ ይነግረዋል። ቀጥሎም የክፍል ጓደኛው እንግዳና አስፈሪ ባህሪ ማሳየት እንደጀመረና አልፎም ሊያጠቃው እንደሞከረ ያስረዳዋል። ከጥቂት ደቂቃዎች በኋላ በትክክል ምን እየተከናወነ እንዳለ የሚገልጽ የዜና ዘገባ ይተላለፋል። መላ ከተማዋ ዞምቢ በሚመስል ምስጢራዊ ቫይረስ እየተወረረች መሆኑ ይነገራል። በቫይረሱ የተጠቁ ሰዎችም አይኖቻቸው ይቀላሉ። በሽታውም በንክሻና በጭረት በፍጥነት ይሰራጫል። በዚያ ቅጽበት አይደን አንድ አስደንጋጭ ነገር ያስተውላል። ብራደን አስቀድሞ ተነክሶ ስለነበር በአንገቱ ላይ ግልጽ የሆነ የንክሻ ምልክት ይታያል። በዚህም ምክንያት አይደን ምንም ሳያመነታ ብራደንን ከአፓርታማ አውጥቶ በሩን ይዘጋበታል። ብራደን ወደ ውጪ እንደወጣ በሌሎች በበሽታው በተጠቁ ሰዎች ተከቦ ወዲያውኑ ይገደላል። አይደንም ብቻውን ሲቀር በከፍተኛ ፍርሃት ውስጥ ሆኖ ምን ማድረግ እንዳለበት ግራ ይጋባል። ነገር ግን ከወላጆቹ መልእክት ሲደርሰው ሁኔታው ይቀየራል። ወላጆቹም ባለበት እንዲቆይና በተቻለው አቅም በህይወት ለመቆየት እንዲሞክር ይነግሩታል። አይደንም ቤተሰቦቹን እንደገና የማግኘት ተስፋውን ሰንቆ እስከሚችለው ድረስ በህይወት ለመቆየት ይወስናል። በመጀመሪያው ሳምንት የዞምቢዎቹን ባህሪ የሚያብራራ የዓለም አቀፍ የዜና ዘገባዎችን በመመልከት ራሱን ከብቸኝነቱ ጋር ለማላመድ ይሞክራል። በተጨማሪም በአፓርታማ ውስጥ ያለውን የዕለት ተዕለት ኑሮውን ለመመዝገብ ቀላል የቪዲዮ ማስታወሻዎችን መቅዳት ይጀምራል። በአራተኛው ሳምንት ግን ሁኔታው ይበልጥ እየተባባሰ ይሄዳል። ቫይረሱ በመላው ከተማ ተሰራጭቷል። ከበሩ በስተጀርባ የሚሰሙት እንግዳ የሆኑ ድምጾችም አይደንን ስጋት ላይ ጥለውታል። እሱም ዞምቢዎቹ በማንኛውም ሰዓት ሰብረው ሊገቡ ይችላሉ ብሎ ይሰጋል። በድንገት የውሃ አቅርቦቱ ሲቋረጥ አይደን መጨናነቅ ይጀምራል። ውጥረቱም እየበረታ ሲሄድ አእምሮ እንዳይነካና ጤነኝነቱን ለመጠበቅ የተቻለውን ሁሉ ለማድረግ ይታገላል። አይደን አንድ ቀን ሌላ የቪዲዮ ማስታወሻ እየቀረጸ ሳለ አንድ አስፈሪ ድምጽ ይሰማል። ጉዳዩንም ሲያጣራ አንዲት ዞምቢ ዕቃ መግባቷን ይመለከታል። አይደንም በፍጥነት እርምጃ በመውሰድ ዞምቢዋን ገሎ አስክሬኗን ያስወግዳል። ዞምቢዋ እንዴት ልትገባ እንደቻለች ሲረዳም ወዲያውኑ ከመታጠቢያ ቤቱ በላይ ያለውን የአየር ማናፈሻ ቀዳዳ ያሽገዋል። ለሁለት ወራት ያህል አይደን ብቻውን ተገልሎ ከቆየ በኋላ በመጨረሻም ቤተሰቦቹን ለማግኘት ይሞክራል። በህይወት መኖራቸውን ለማወቅም በጣም ይጓጓል። ነገር ግን ከእናቱ የደረሰው ሙሉ በሙሉ ተስፋ የሚያስቆርጠው የድምጽ መልእክት ነበር። መላ ቤተሰቦቹ በዞምቢ ጥቃት ደርሶባቸው ነበር። እሱም ዳግመኛ እንደማያያቸው ሲረዳ ልቡ በሐዘን ይሰበራል። አይደንም በንዴትና በለቅሶ ተውጦ የተቻለውን ያህል ዞምቢዎችን ለመግደል ከአፓርታማው በከፍተኛ ቁጣ ይወጣል። ነገር ግን ቁጥራቸው ከገመተው በላይ እጅግ በጣም ብዙ ስለነበር ለጥቂት አምልጦ በህይወት ወደ አፓርታማው ይመለሳል። ከጥቂት ጊዜ በኋላ የኤሌክትሪክ ኃይሉ በድንገት ይቋረጣል። ጨለማ መላውን ከተማ ሲውጠው አይደን ለቤተሰቦቹና ለሚወዳት ሴት ያለው ናፍቆት አይሎበት ይበልጥ ድብርት ውስጥ ይወድቃል። በማግስቱ አይደን የመጨረሻው የተስፋ መቁረጥ ደረጃ ላይ ይደርሳል። የሚኖርበት ምንም አይነት ዓላማ እንደሌለው ሲሰማው ራሱን ለማጥፋት ማሰብ ይጀምራል። ነገር ግን በዚያው ቅጽበት ያልተጠበቀ ሁኔታ ሁሉንም ነገር ይቀይረዋል። ከመንገዱ ማዶ ባለው አፓርታማ ውስጥ በሆነ ተአምር በህይወት መትረፍ የቻለች አንዲት ወጣት ሴት ይመለከታል። ሌላ በህይወት ያለ ሰው ማየቱም ወዲያው ተስፋውን ያለመልመዋል። እሱም ከረጅም ጊዜ በኋላ ለመጀመሪያ ጊዜ ብቻውን እንዳልሆነ ይገነዘባል። አይደን ድፍረቱን አሰባስቦ በወረቀት ላይ በሚጻፉ መልእክቶች አማካኝነት ከእሷ ጋር መገናኛ መንገድ ያገኛል። እሷም ምላሽ በመስጠት ስሟ ኤቫ እንደሆነ ትነግረዋለች። እሷም እንደ አይደን ሁሉ በአፓርታማ ውስጥ ብቻዋን ስትታገል ቆይታለች። በቂ ምግብ ቢኖራትም የውሃ አቅርቦቷ ግን በአደገኛ ሁኔታ ተሟጧል። በዚያ ምሽት ዝናብ መዝነብ ይጀምራል። አይደንም ለሳምንታት ያለ ውሃ ከቆየ በኋላ በዝናቡ ውሃ ገላውን ይታጠባል። በማግስቱ እሱና ኤቫ በአቅራቢያቸው የሚገኙ ዞምቢዎችን ትኩረት እንዳይስቡ ጥንቃቄ እያደረጉ በመልእክቶች መገናኘታቸውን ይቀጥላሉ። በመቀጠልም አይደን እሷን ለመርዳት አንድ አደገኛ እቅድ ያወጣል። አይደን ገመዱን ከቤዝቦል ኳስ ጋር በማሰር ወደ ኤቫ ይወረውረዋል። ኤቫም ኳሱን በመያዝ በገመዱ አማካኝነት ከሱ የተላከላትን ውሃ ትቀበላለች። ነገር ግን ድምፁ ችግር ይፈጥርና በአቅራቢያ ያሉ አንዳንድ ዞምቢዎች ድምፁን ሰምተው ወደ ኤቫ አፓርታማ ላይ መውጣት ይጀምራሉ። አይደንም በፍጥነት በማሰብ የዞምቢውን ትኩረት ወደ ራሱ በመሳብ ከእሱ አቅጣጫ ወደ ራሱ ያስቀይረዋል።
በመቀጠልም አይደን ኤቫ ወደ እሱ አፓርታማ እንድትመጣ ምልክት ይሰጣታል። ዞምቢውም ወደ ውስጥ እንደገባ አይደን በቤዝቦል ዱላ ደብድቦ ይገለዋል። ከዚያም በኋላ አይደን አንድ መራራ እውነት ይረዳል። ለዘላለም በአፓርታማ ውስጥ ተቆልፎ መኖር አማራጭ ሊሆን እንደማይችል ይገነዘባል። እናም በህይወት ለመቆየት በመወሰን ምግብ ፍለጋ ወደ ውጪ ለመውጣት ይደፍራል። ወደ ውጪ ወጥቶም የብራደንን አፓርታማ ቁልፍ ካገኘ በኋላ ዞምቢዎቹ ሳይደርሱበት በፍጥነት ወደ ውስጥ ይገባል። በመቀጠልም ያገኘውን ምግብ ሁሉ ይሰበስባል። ነገር ግን አንድ ዞምቢ በድንገት ከጀርባው መጥቶ ሊያጠቃው ይሞክራል። አይደንም ዞምቢውን ተቋቁሞ ካሸነፈው በኋላ ከቤቱ ውጪ የተሰበሰቡትን የዞምቢዎች መንጋ ትኩረት እንዳይስብ በጥንቃቄ በዝግታ ወደ ራሱ አፓርታማ ይመለሳል። ከምግቡ በተጨማሪም አይደን 2 የመገናኛ ሬዲዮዎችን ያገኛል። ይህንንም እንደ መልካም አጋጣሚ በመቁጠር ከኤቫ ጋር ለመነጋገር ሊጠቀምበት ይወስናል። እሱም አንዱን የመገናኛ ሬዲዮ ለሷ ለማቀበል ከራሱ አፓርታማ ወደ ታች ይወርዳል። መገናኛውንም ከወረወረላት በኋላ ዞምቢዎቹ ሳይደርሱበት በፍጥነት ወደ አፓርታማው ይመለሳል። በማግስቱ ጠዋት አይደን በሬዲዮ በኩል ከኤቫ በደረሰው መልእክት ከእንቅልፉ ይነቃል። ከዚያ ጊዜ ጀምሮም በየቀኑ ማውራት ይጀምራሉ። ንግግራቸውም ስለ መትረፍ ከሚያደርጉት ውይይት አልፎ ወደ ግል ታሪካቸውና ስለ ቀድሞ የፍቅር ግንኙነታቸው ወደ ማውራት ይሸጋገራል። ጊዜም እያለፈ ሲሄድ እነዛ የሚያሳልፏቸው የጋራ ጊዜያት እያቀራረባቸው ይመጣል። በመካከላቸውም እውነተኛ የሆነ ትስስር መፈጠር ይጀምራል። ብዙም ሳይቆይ የአይደን የምግብ ክምችት በከፍተኛ ሁኔታ መቀነስ ይጀምራል። አይደንም ሌላ አማራጭ ስላልነበረው ምግብ ፍለጋ በአየር ማናፈሻ ቱቦዎች ውስጥ በመሳሳብ ወደ ሌላ አፓርታማ ለመድረስ አደገኛ ሙከራ ለማድረግ ይወስናል። በመንገዱ ላይም የማይንቀሳቀስ ዞምቢ ሲያጋጥመው ልቡ ቀጥ ልትል ትደርሳለች። ሆኖም ግን በጥንቃቄ ጉዞውን በመቀጠል ወደ አንዱ አፓርታማ ለመውረድ ችሏል። አካባቢውንም በዝምታ ከመረመረና ደህንነቱ የተጠበቀ መሆኑን ካረጋገጠ በኋላ ያገኘውን አንድ ካቢኔ በሚከፍትበት ጊዜ ካቢኔው በምግብ የተሞላ መሆኑን ይመለከታል። አይደንም በዚህ በጣም ተገርሞ ለኤቫ ግኝቱን ሲነግራት እሷ ግን በጣም ትጨነቃለች። ጥንቃቄ እንዲያደርግም ትመክረዋለች። በመቀጠልም ተለያይተው ከመኖር ይልቅ አብረው ለመትረፍ ወደ አይደን አፓርታማ ለመሸጋገር ማቀዷን ትነግረዋለች። በዚህም ጊዜ አይደን በድንገት አንድ ያልተለመደ ድምፅ ይሰማል። እናም የአፓርታማው በር ልክ እሱ በራሱ ቤት እንዳደረገው በማቀዝቀዣ መዘጋቱን ያስተውላል። ይህ ደግሞ ሌላ ሰው እዚያ እንደሚኖር ወዲያውኑ ይጠቁመዋል። ሁኔታውንም እያጣራ እያለ በድንገት አንድ አዛውንት ከጀርባው ብቅ ይላሉ። በአይደን እጅ ላይም ቁስል ስላዩ አይደንን ያስፈራሩታል። አይደንም ቁስሉ ከዞምቢ ንክሻ እንዳልመጣ ካስረዳቸው በኋላ ሽማግሌው ጦራቸውን ዝቅ ያደርጋሉ። ስማቸውም ኤድዋርድ እንደሚባልና ስለተፈጠረው አለመግባባት ይቅርታ ይጠይቃሉ። ኤድዋርድም የአፓርታማው የመጀመሪያ ነዋሪ እንደነበርና ከሌላ ቦታ መጥቶ ብዙ ምግብ በማግኘቱ እዚያው ለመቆየት እንደወሰነ ይገልጽለታል። እነሱም ከዞምቢ ወረርሽኙ እንዴት መትረፍ እንደቻሉ ያወጋሉ። ኤድዋርድ ከከተማ ውጭ ያሉ ሳይንቲስቶች መድኃኒት ሊያገኙ ስለሚችሉ ዞምቢዎችን መጨፍጨፍ የለብንም የሚል እምነት ነበረው። መድኃኒት ከተገኘም የሚወዷቸው ሰዎች በሙሉ ሊድኑ እንደሚችሉ ያምናል። አይደንም በዚህ ሀሳብ ይስማማል። አይደን አሁንም የወላጆቹንና የእህቱን ትውስታ በልቡ ቢይዝም አሁን ለኤቫ ያለው ስሜት እየጨመረ በመምጣቱ እሷን ለመጠበቅ ይፈልጋል። ኤድዋርድም የአይደን ምግብ እያለቀ መሆኑን ተረድቶ ከመሄዱ በፊት ጥቂት ምግብ እንዲወስድ ይነግረዋል። አይደንም ምግቡን እየወሰደ እያለ ኤድዋርድ በድንገት ከጀርባው በመምታት ራሱን እንዲስት ያደርገዋል። አይደንም ራሱን ከሳተበት ሲነቃ በአንድ ክፍል ውስጥ ታስሮ ራሱን ያገኘዋል። በክፍሉ ውስጥም ደግሞ ከአንድ ዞምቢ ጋር አብሮ ታግቷል። ዞምቢዋም የኤድዋርድ ሚስት ስለነበረች ኤድዋርድ ደግሞ ሚስቱ በረሃብ እንዳትሞትበት አይደንን እንደ ምግብ ሊመግባት አቅዷል። ኤድዋርድ ይህንን ሲያደርግ የመጀመሪያው አልነበረም። ሌሎችን መስዋዕት በማድረግና ንብረታቸውን በመውሰድ ከሚስቱ ጋር ለመቆየት ማንኛውንም ነገር ያደርጋል። አሁን ደግሞ አይደን ቀጣዩ ሰለባ ሆኗል። ነገር ግን አይደን በድንገት ከታሰረበት ፈቶ ከኤድዋርድ ጋር መታገል ይጀምራል። በትግሉ መሃልም ኤድዋርድ በገዛ ሚስቱ ይነከሳል። ነገር ግን የኤድዋርድ ጩኸት በህንፃ ውስጥ ሁሉ ያስተጋባና በአቅራቢያ ያሉትን ዞምቢዎች ትኩረት ይስባል። አይደንም ጊዜ ሳያባክን አምልጦ በአቅራቢያው ባለ አፓርታማ ውስጥ ይደበቃል። በዛ ጊዜም ከዚህ የከፋ ሌላ ነገር ይመለከታል። ኤቫ በአፓርታማ ውስጥ በዞምቢዎች ተከባለች። ዞምቢዎቹም ሰብረው ገብተው ነበር። አይደንም ሌላ አማራጭ ስለሌለው እሷን ለማዳን ወደ ታች ይወርዳል። አንድ ሻትጋንም ይዞ መንገዱ ላይ የሚያጋጥሙትን ዞምቢዎች ለመግደል ቢሞክርም ዞምቢዎቹ ግን ከአቅም በላይ ሆኑበታል። በመጨረሻም ኤቫ አስቀድማ ባዘጋጀችው ገመድ ተጠቅሞ ወደ አፓርታማው ይገባል። ኤቫንም ወደ ታችኛው ወለል እንድትወርድ ያግዛታል። በሰላም ከወረደች በኋላም አጥብቃ ታቅፈዋለች።
መጀመሪያ ላይ በዝምታ ለማምለጥ ቢሞክሩም ዞምቢዎቹ ግን ብዙም ሳይቆዩ ያዩዋቸዋል። በጣምም ደንግጠው ሁለቱም ባለ በሌላ ኃይላቸው መሮጥ ይጀምራሉ። ወደ አይደን አፓርታማ እየተመለሱ ሳለም አንድ ዞምቢ በድንገት አይደንን ያጠቃዋል። ነገር ግን ወደ አፓርታማ ውስጥ መግባት ቢችሉም አይደን ወዲያውኑ ኤቫን እሱን እንድትርቀው ይገፋታል። አይደንም ዞምቢው ሆዴን ነክሶኛል ብሎ በማመኑና ምንም ተስፋ እንደሌለው በማሰቡ ራሱን መስዋዕት ለማድረግ ይዘጋጃል። ኤቫም እንደገና ብቻውን እንደምትቀር በማሰብ በጣም ታዝናለች። አይደን ልብሱን በሚያወልቅበት ጊዜም ንክሻው ቆዳውን እንዳልበሳው ይመለከታል። ይህ ማለትም አይደን በበሽታው አልተያዘም ነበር። ለጥቂት ጊዜ ቢሆንም ሁለቱም በጣም ይደሰታሉ። ብዙም ሳይቆይ ዞምቢዎቹ የአፓርታማውን በር በመምታት ሰብረው ለመግባት ይሞክራሉ። አይደን እና ኤቫም ድምፁ እስኪጠፋ ድረስ በሩን በሙሉ ኃይላቸው ይዘው ይቆያሉ። አደጋው ካለፈ በኋላም አንድ ቀን አዳኞች ይመጣሉ የሚል ተስፋ ሰንቀው እስከቻሉት ድረስ በአፓርታማ ውስጥ አብረው ለመቆየት ሲወስኑ እያስመለከተን ታሪካችን ያልቃል።